ሻወርማ ውጪ ወጥቶ መግዛት መብላት ቀረ። ቤታችን ውስጥ በቀላል ሁኔታ እንዴት ማዘጋጀት እንዳለብን አሳያችኋለሁ። እንዴት እንደሚጣፍጥ አትጠይቁኝ፣ በእውነት ሞክሩት። ለሱም የሚያስፈልገን መላላጫ ዶሮ ስጋ ያስፈልገናል። ከዛ በምታዩት መልኩ እንደዚህ ከትፈዋለሁኝ። በቁመቱ ቢሆን ይመረጣል፣ ሳንዱች ለመስራት እንዲቀለን። በኖርማሉም ቢከተፍም ይቻላል፣ ግን እኔ እንደምታዩት መልኩ ከተፍኩኝ። ከዛን የግሪክ እርጎ ያስፈልገናል። ኖርማል እርጎም መሆን ይችላል፣ ግን እሱ ጣዕሙ በጣም አሪፍ ያደርገዋልና የግሪክ እርጎ። ከዛ ካቻፕ ተጠቀምኩኝ። የግሪክ እርጎ 2 ማንኪያ እና ካቻፕም 2 ማንኪያ፣ ብላክ ፔፐር ትንሽ ያረኩበት፣ ከዛ ፓፕሪካ ያረኩበት፣ ጫው ትንሽ ያደረኩበት በመታዩት መልኩ። ከዛ የሻወርማ እኔ አጋጣሚ ቤት ውስጥ የስጋ ነበር፣ የስጋ ሻወርማ ማለት ነው። የሱ ቅመም ነበረ፣ እሱን አደረኩበት። ነጭ ሽንኩርት የዱቄቱን አደረኩበት እና ሎሚ መጨረሻ ላይ። ከዛ እኔ በማንኪያ እያደረኩ አልመች ስለኝ በእጄ በደንብ ማሸት ጀመርኩኝ። ካሸሁ በኋላ ለ10 ደቂቃ ያክል አስቀምጠዋለሁኝ። ጊዜ ካላችሁ ወደ 1 ሰዓት ያክል ማቆየት ትችላላችሁ፣ ይጣፍጣል እንጂ ምንም አይሆንም። ከዛ እንደነች ለችፕስ እንዲሆነኝ እዚህ ጋር ልጭ ከትፍ ያዘጋጀውኝ። ከዛ በማሽኑ ነው እንደዛ ነው የምጠብሰው። በዘይት መጥበስ ትችላላችሁ ወይ በኦቨንም ትችላላችሁ። ከዛ እሱ እስኪበስል ድረስ ቅድም ያዘጋጀነው ችክናችንን እንደዚህ እንጠብሳለን። እኔ ሶያ ሶስ ነው ትንሽ ያደረኩበት አሁን ያደረኩት። ከዛ እንደዚህ ጥብስ ሲልልን አውጥተን ሶስ እናዘጋጃለን። ማባያ እኔ ማዮኔዝ 1 ማንኪያ እና 2 ማንኪያ ካቻፕ፣ ይሄ ነጭ ሽንኩርት ሶሱ አለ እሱን አደረኩበት 1 ማንኪያ። ከዛ ዱቄቱ ነጭ ሽንኩርት ትንሽ ያደረኩበት። ከዛ የሻወርማ ለብቻው ሶስ አለ፣ እሱን ለብቻው መጠቀም ትችላላችሁ እንደዚህ አልፈልግም ካላችሁ። እኔ ግን አዋህጁ ነው የምጠቀመው። እሱንም ትንሽ ያደርጌበት አንድ ላይ አዋህዳውና ለሶስነት አበቃለሁ አዘጋጃለሁ ማለት ነው። ከዛ እዚህ ጋር ቂጣ የተሰራለ እኔ እሱን አሰራር ለብቻው ከፈለጋችሁ ኮመንት ላይ አሳውቁኝ እሰራላችኋለሁኝ። ከዛን እዚህ ጋር ሳንዱች እናዘጋጃለን። ሶሱን አዘጋጅተን የተዘጋጀውን ችክኑንም። ከዛ ይሄ ደግሞ ኩከምበር በአቼቶ በሎሚ ምናምን ተደርጎ በጫው ቤት ውስጥ የሚዘጋጅ አለ፣ በውጭም አለ የሚሸጥ። እሱን እንደዚህ አድርገን ከችክኑ ከችፕሱ ጋር እንደዚህ ጥቅልል አድርገን ሳንዱች እንሰራለን ማለት ነው። በጣም ቀላል ነው፣ ጊዜ አይወስድም። ጣዕሙም እንደው ሞክሩትና አዩት። የእውነት ከሚገዛው ራሱ የበለጠ በጣም ነው የሚጣፍጠው እና በነፃነትም አምናችሁት እያንዳንዱ የምትበሉበት ቤት ውስጥ ነውና ለጣዕሙም አሪፍ ነው። ለጤናም ቤት ውስጥ የተሰራው ይሻላልና እና በምታዩት መልክ እንዴት እንደሚያምር እንዴት እንደሚጣፍጥ። ከዛን ቶስት አደረኩት። ከወደዳችሁት ላይክ፣ ሰብስክራይብ ለሌላውም እንዲደርስ ሼር ማድረጉን እንዳትረሱ። በሌላው አዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።